ማማዬ ክፈች ይሄንን። አልችልም። እንዴት አወቅሽ እንደማትችይው? ሁሌ አንቺ ለማስከፈታ። ኦኬ ሁሌ እኔን ነው የምታስከፍችው። ስለዚህ ሞክረሹ ታውቂያለሽ። ሞክረሽ እምቢ ብሎሽ ያውቃል ማለት ነው አይደል? ስለዚህ እኔን ነው የምታስከፍችኝ ሁል ጊዜ አይደል? አዎ። እሺ እስቲ ሞክሪው። ከፈትሽ አይደል? አየሽ ምን መሰለሽ ነገርሽ የፈለኩት ይሄንን ውሃ ከዚህ በፊት ለመክፈት ሞከረሽ አቅቶሻል አይደል? ስለዚህ ሁል ጊዜ የምታስቢው ሳትሞክሪው ለመክፈት ሳትሞክሪው ማማ ክፈችልኝ ነው የምትይኝ አይደል? ግን አሁን ሞክሪው ስልሽ ሞከርሽው ምን ሆነ? ተከፈተ። ልክ እንደዚሁ በህይወትሽ አንድን ነገር አንዴ ሞክረሽው ስላልቻልሽው ወይም ስላቃተሽ ሁል ጊዜ ያ ነገር አትችይውም ማለት አይደለም። ገብቶሻል? በሞከርሽ ቁጥር ድጋሚ ያን ነገር ባደረግሽ ቁጥር እየለመድሽው እየቻልሽው ትሄጃለሽ ማለት ነው። አንቺ ብቻ ሳትሆኚ እንደገና ደግሞ ሰዎች ይሄ ነገር አይቻልም ሲሉ የምትሰሚያቸው ነገሮች አሉ አይደል? በትምህርት ሊሆን ይችላል። ለምሳሌ አሁን ማትስ በጣም ከባድ ነው አይደል ይባላል። ማትስ በጣም ከባድ ነው ብለው ሲያወሩ ትሰሚያለሽ አይደል? ከዛ ማትስ ከባድ ነው ብለሽ አንቺም ታስቢያለሽ። ከዛ በኋላ ያን ነገር ለመስራት በቃ ይሄ ማትስ ከባድ ነው፣ መጀመሪያ ገና ሳሰሪው ከባድ ነው ብለሽ ነው የምታስቢው። ገብቶሻል? ግን ሰዎችም ከባድ ነው ቢሉም አንቺም ከዚህ በፊት ሞክረሹ ብትሳሳቺ ያ ነገር ሁሉ ጊዜ የማይቻል ነገር ነው ማለት አይደለም። ምንም የማይቻል ነገር የለም በዚህ ምድር ላይ። ገብቶሻል እንዴ? ምንም የማይቻል ነገር የለም። ብቻ ካንቺ የሚጠበቀው ምንድነው? መሞከር። ካንቺ የሚጠበቀው ምንድነው? መሞከር። ስትሞክሪው ዛሬም ቢካልሽ ነገም መሞከር፣ ሌላ ጊዜም መሞከር። አንድ ቀን ምን ታደርጊያለሽ ማለት ነው? ያንን ነገር ማድረግ ትችያለሽ። ይሄ በህይወትሽ ሁሉ ለብዙ ነገሮች ነው ምሳሌ ነው። ገብቶሻል? በህይወትሽ ዘመን ሁሉ ማለት ነው። ኦኬ እናቴ የማይቻል ነገር የለም ብላኛለች፣ ስለዚህ ሞክረዋለሁ። ገባሽ? ሞክረዋለሁ። ዛሬ ማድረግ ባልችል ነገ ደግሞ ላደርገው እችላለሁ አይደለም? ሰዎችም ተይ ይሄን ነገር ማድረግ የለብሽም፣ እንደዚህ እኮ እንትና ሞክሮ አልተሳካለትም፣ እንትና እኮ ሞክራ ማድረግ እኮ አልቻለችም፣ ስለዚህ ይሄኛው የማይቻል ነገር ነው ይሉሻል አይደል? እትስ ኦኬ እኔ ሞክረዋለሁ ብለሽ መሞከር አለብሽ ማለት ነው። አንድ ጊዜ ብቻ ሳይሆን እምቢ ሊልሽ ይችላል አንዴ ማድረግ ያን ነገር፣ ድጋሚ መሞከር። ገባሽ? ድጋሚ መሞከር። አይሽ አሁን ይሄንን ውሃ ባትሞክሪው ኖሮ ትከፍቺው ነበር? ሁልጊዜ ሀሳብሽ ውስጥ ያለው ምንድነው? አንዴ የሆነ ጊዜ ላይ ሞክረሽዋል፣ መክፈት አልቻልሽም፣ ስለዚህ ሁሌ መክፈት ማትችይ ነው ይመስልሽ አይደል? ለዚህ ልክ እንደዚሁ ብዙ ባለመሞከርሽ የተነሳ ብዙ የምታጫቸው ነገሮች አሉ። ገባሽ? እስቲ ምንድነው የተማርሽው? ሁሉም ነገር የሚከብድ አይደለም። ኦኬ ሁሉም ነገር የሚከብድ አይደለም። ሌላስ? መሞከር አለብኝ። በጣም ትክክል። መሞከር አለብሽ። አንድ ነገር ሞክረሹ ካቃተሽስ? ድጋሚ ሌላ ጊዜ ደግሞ እንደገና መሞከር አለብሽ። አንድ ጊዜ አንድ ነገር አልቻልሽውም ማለት ሁልጊዜ አትችይውም ማለት አይደለም። ሰዎችም ደግሞ አይቻልም ብለው የሚሉት ነገር እነሱ አይቻልም ስላሉ ያ ነገር የማይቻል አይደለም፣ የሚቻል ነው፣ ይቻላል። ሁልጊዜ በህይወትሽ ውስጥ ይሄንን ነገር ይሄንን ምሳሌ ጭንቅላትሽ ውስጥ ማድረግ አለብሽ። እሺ? እሺ። ወድሻለሁ።